ሰላም ሰላም እንዴት ናችሁ? የዳኒ ቲዩብ ተከታታዮቼ ሁላችሁንም ሰላማችሁ በያላችሁበት ይብዛልኝ እላለሁ። እንግዲህ የዛሬው ፕሮግራማችን እንደሚታወቀው ብዙ ኤጀንቶች ብዙ ጊዜ ስለሚቸገሩ ነው። አዳዲስ ኤጀንቶች ኮይናቸውን ወይም ደግሞ ፖይንታቸውን እንዴት ወደ ኮይን መቀየር እንደሚችሉ ወይም ደግሞ ሊንካቸውን እንዴት ማውጣት እንደሚችሉ ለማሳወቅ ነው ማለት ነው። ብዙዎቹ ይቸገራሉ በዚህ ጉዳይ ላይ። ስለዚህ አሁን ትንሽ አጠር ያለች መሰረታዊ ስልጠና ነው የምንሰጠው ማለት ነው። እንግዲህ ዛሬ ፖይንታችንን እንዴት ወደ ኮይን መቀየር እንችላለን የሚሉትን ነገራቶች በትንሹም ቢሆን ለመዳሰስ እንሞክራለን ማለት ነው። ያው ፓርቲ ላይ ከሆነ ያለ ነው ከፓርቲ ላይ እንዴት ቀጥታ ሊንካችንን ማውጣት እንችላለን የሚሉትን አሁን እንመለከታለን ማለት ነው። እንግዲህ በመጀመሪያ ማድረግ የሚገባን ነገር ምንድነው? እዚህ ጋር ከታች እንደምትመለከቱት ወይም ደግሞ አራቷን ነጠብጣብ በመንካት እዚህ ጋር ምን እናደርጋለን ማለት ነው? ሪዋርድ ወደሚለው ምክንያቱም አብዛኞቻችን ኤጀንቶች ስለምናውቀው ማለት ነው ሪዋርድ ምናምን በምናገኝበት እዚህ ጋር ምን የሚላለ ማለት ነው ኮይን ትሬዲንግ የሚላለ እዚህ ጋር ኮይን ትሬዲንግ የሚላለ ኮይን ትሬዲንግ የሚለውን ሰሌክት አድርገን እንገባለን። ሰሌክት አድርገን እንገባና እንግዲህ ምን እንደሚመስል ወደ ውስጥ እንገባለን። ሊንካችን እንዴት እናወጣለን የሚለውን አብራችሁን ከቆያችሁ እንግዲህ ሙሉ መረጃውንና ሙሉ ስልጠናውን የምታገኙት ነው የሚሆነው ማለት ነው። እሺ በዚህ መልኩ ስንገባ እንግዲህ ይሄ ኮይን ትሬዲንግ ወይም ደግሞ ኤጀንት አካውንታችን ነው ማለት ነው። ኮይን የምናስቀምጥበት ነው ማለት ነው። ስለዚህ እዚህ ጋር ኮይናችንን እንዴት እንደምናስቀምጥ ያው በሌላ ቪዲዮ ላይ እንሰራለን ማለት ነው። አሁን ላይ ግን ዛሬ ታርጌታችን ምንድነው? ሊንክ ከዚህ ጋር እንዴት እናወጣና ፖይንቱን ወደ ኮይን መቀየር እንችላለን የሚለውን ነው ማሳያችሁ ማለት ነው። እዚህ ጋር ኮይን ትሬዲንግ የሚለው እንደምታዩት ኤክስቼንጅ ወይም ደግሞ ቶፕ አፕ የሚላል እዚህ ጋር ያው ቶፕ አፕ አለ፣ እዚህ ጋር ኤክስቼንጅ አለ። እኛ ግን ገብተን ቼክ የምናደርግ ምን ላይ ነው ማለት ነው? ቶፕ አፕ የሚለውን ሊንካችን እናወጣለን ማለት ነው። ሊንክ ለማውጣት ቶፕ አፕ የሚለውን አንዴ ሰሌክት እናደርጋለን ማለት ነው። ቶፕ አፕ የሚለውን አንዴ ነካሁት። አሁን አንዴ ነካሁት ቶፕ አፕ የሚለውን ቀጥታ ወደ ውስጥ ይዞኝ ይገባል ማለት ነው። ስለዚህ በዚህ መልኩ ይመጣል ማለት ነው። እዚህ ጋር እንደምትመለከቱ ትንሽ ወደ ላይ ስክሮል አድርገዋለሁ። እዚህ ጋር ኤጀንት አካውንት ሂፓ አለ፣ ዩኤስዲሲ የሚል አለ፣ ዩኤስዲቲ አለ። እኛ ግን ታርጌታችን ምንድነው? እሺ እኛ ታርጌታችን ያው እዚህ ጋር ዩኤስዲቲ የምትለዋን ነው ማለት ነው። ዩኤስዲቲ የምትለዋን አንዴ ክሊክ እናደርጋለን ማለት ነው። ዩኤስዲቲን እሺ እንደዚህ ክሊክ አድርገን ወደ ውስጥ ስንገባ እንግዲህ እንደዚህ አይነት አማራጮችን ያመጣልናል ማለት ነው። የመጀመሪያዋን በቀይ የተጻፈችዋን TRC 20 የምትለዋን ስንነካት እቺ ቹዝ የምትለዋን ማለት ነው። እንደምትመለከቱት ቹዝ የምትለዋን እንነካለን ማለት ነው። እሱን ስንነካው እሺ እዚህ ጋር እንደምትመለከቱት ኮፒ የሚል አማራጭ ያመጣልናል ማለት ነው። እንግዲህ ኮፒ የምትለዋን እኛ ምን እናደርጋለን ማለት ነው? እንነካታለን ማለት ነው። እቺን ኮፒ የምትለዋን አንዴ ክሊክ ስናደርጋት ምን የሚል ጽሑፍ ያመጣልናል ማለት ነው። ይሄው በዚህ መልኩ ኮፒድ ብሎ ያመጣልናል ማለት ነው። አሁን ምን አድርገናል ማለት ነው? ሊንካችንን ኮፒ አድርገናል ማለት ነው። ስለዚህ አሁን ከላይ እንደምትመለከቱት እዚህ ጋር አንዴ ላሳያችሁ። ኢትዮጵያን የምትለው እኔ አሁን ኢትዮጵያን ያለሁት በኢትዮጵያ ነው ዊዝድሮ የማደርገው ማለት ነው። ሌሎቻችሁም ከኢትዮጵያ ውጭ ያላችሁ ሰዎች እንዴት ዊዝድሮ እንደምታደርጉ በቀጣይ ቪዲዮ አሳያችኋለሁ። እዚህ ጋር ወደ ገንዘብ እንኳን ኢቭን ስትቀይሩ እንደዚህ እንደምትመለከቱት ባላችሁበት ሀገር አስተካክላችሁ እንትን ማድረግ ትችላላችሁ ማለት ነው። አሁን ግን ወደ ዋናው ነጥባችን እንመለስ። እንግዲህ ሊንኬን በዚህ መልኩ ካወጣሁኝ ሊንኬን ኮፒ ካደረኩኝ ቀጥታ ወደ ምን ነው የምገባው ማለት ነው? ኮይኔን ወይም ደግሞ ፖይንቴን ዊዝድሮ ነው የማደርገው ማለት ነው። አሁን ኤክስ ብዬ ከመውጣ ሰዎች ስላሉ በዚህ መልኩ ልውጣና ዊዝድሮ ማድረግ እችላለሁ ማለት ነው። እሺ እዚህ ጋር መተናል ማለት ነው። እንግዲህ አሁን ከዚህም ባሻገር ቀጥታ እዚህ ጋር ወደ ፖይንታችን ነው የምንሄደው። ያው ይሄ አሁን ለጀማሪዎች ስላልሆነ ቀጥታ ፖይንታችን ጋር መጣን። ቀጣይ ላይ ምንድነው የምናደርገው? ፖይንታችንን አንዴ ክሊክ አድርግቶ መንካት ማለት ነው። ያው ፖይንታችንን ስለምናውቀው ሞር ደግሞ በደንብ እንትን ማለት ከፈለጋችሁ ይሄው በደንብ እንድታቁት አሁን ያከበብኩበት ፖይንታችሁ ነው ማለት ነው። ወይም ደግሞ እስካሁን ድረስ የሰራችሁት የሰበሰባችሁት ፖይንት ነው ማለት ነው። ስለዚህ ይሄን ፖይንት እንዴት ነው ወደ ኮይን የምንቀይረው? ቅድም ምን አድርገናል? መጀመሪያ ሊንካችንን ኮፒ አድርገናል። አሁን እዚህ ጋር ፖይንቴን አንዴ ነካዋለሁ ማለት ነው።
እሺ ፖይንቲን በዚህ መንገድ ከነካሁት በኋላ እዚህ ጋር እንደምታዩት ከታች ያስቀመጠላችሁ ላይቭ ስትሪም፣ በላይቭ ስትሪም ፓርቲ፣ በፓርቲ የተገኘ በኮሚሽን ትራንስፈር ፖይንት ምናምን እያለ ያገኛችሁበትን መንገድ ዲቴል ያስቀምጥላችኋል። እኛ ግን አሁን የምናየው ቀጥታ ፖይንታችን በዚህ መንገድ አለ። አሁን 106629 የሚል አለ። ይሄንን ምን ማድረግ እችላለሁ ማለት ነው። ዊዝድሮ ከፈለኩ ወደ ገንዘብ ከፈለኩ ወደ ኮይን ቀይረዋለሁ። እዚህ ጋር ምን ይላል? ዊዝድሮ ናው ይላል ማለት ነው። ዊዝድሮ ናው የምትለዋን ሰማያዊ ምልክቷን አንዴ ምን እናደርጋለን? ሰሌክት እናደርጋታለን ማለት ነው። ስለዚህ እኔ ምን አደርጋለሁ? አንዴ ነካ አደረኩት ወደዚህ አመጣኝ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ዊዝድሮዋል አማውንት 10.66 ዶላር አለህ እያለኝ ነው ማለት ነው። እንግዲህ አሁን ይሄን በምትፈልጉት እናንተ ይኸው ሜተድ የሚል አለ እዚህ ጋር ከታች ሜተድ የሚለው ጋር ምንድነው የገባው? ንግድ ባንክ ነው ማለት ነው። እኔ በንግድ ባንክ አውጥቼ ስለማቅ እዚህ ጋር የንግድ ባንክን አስቀምጦልኛል ማለት ነው። ይሄ እናንተ ካላስቀመጣችሁት ግን ያው ኦልሬዲ ሜትድ ግዴታ መምረጥ አለባችሁ። አዲስ ለምትመጡ ሰዎች አሁን ይሄ ሜትድ የሚለው ምንም አይነት ነገር አይኖረውም ማለት ነው። ባዶ ነጭ ነገር ነው የሚያሳያችሁ ሜትድ የሚለው። ስለዚህ ምን እናደርጋለን? ሜትድ የሚለውን ወይም ደግሞ ይሄን የባንኩን አሊያም ደግሞ እዚህ ጋር የቀስት ምልክቷን አንዴ ምን እናደርጋለን? ሰሌክት አርግተናት እንገባለን ማለት ነው ወደ ውስጥ። እሺ በዚህ መልኩ ስናደርገው ብዙ አማራጮችን ያመጣልናል። እነዚህ ዊዝድሮ የምናደርግባቸው ሜትዶች ናቸው። እነዚህ ባንኮች አሉ። ከዚህም ባሻገር እኛ ግን ዛሬ እኔ ላሳያችሁ የፈለኩት ምንድነው ፖይንታችንን እንዴት ወደ ኮይን እንቀይራለን የሚለውን ነው ማለት ነው። ስለዚህ ዛሬ ይሄን ስለሆነ የምናየው ቀጥታ USDT የምትለዋን ቪው የምትለዋን ነካል። እናንተ ጋር ምናልባት ባይንድ ሊሆን ይችላል የሚለው ምክንያቱም ለእናንተ ለዚህ አዲስ ስለሆናችሁ ማለት ነው። እንዳጠቃላይ USDT የምትለዋ በዛኛው ትክክል ላይ ምናረጋለን ማለት ነው። ቪው የምትለዋን እንነካለን ማለት ነው። ወይም ደግሞ ባይንድ ሊሆን ይችላል የሚለው ያንን አንዴ ሰሌክት እናደርጋለን። ቀደም እንዳልኳችሁ እዚህ ጋር ሜትዳችሁን ከኢትዮጵያ ውጭ ያላችሁ ሰዎች በዚህ መልኩ በምትፈልጉት ሀገር ዊዝድሮ ማድረግ ትችላላችሁ ማለት ነው ካንትሪውን በመቀየር። ስለዚህ አሁን እኛ USDT የምትለዋን አንዴ ምን አደረኩኝ? ሰሌክት አደረኩት። እሺ ሰሌክት አደረኩኝ ማለት ነው። እዚህ ጋር ቪው የምትለዋን ነካለው። ፓስዋርድ ይጠይቃል ማለት ነው። ቪው ወይም ደግሞ ባይንድ ስትሉት እናንተ ቀጥታ አውቶማቲክ አዲስ ለሆናችሁ ልጆች ጎቱ ሲቲንግ ብሎ ነው ይመጣላችሁ። ጎቱ ሲቲንግ ሲላችሁ ቀጥታ ጎቱ ሲቲንግ የሚለውን ነክታችሁ የናንተ ባለ 6 አሃዝ ዲጂት ኮድ ትሰጡታላችሁ ማለት ነው። ቋሚ የሆነ የማትረሱት ተከታታይና ተመሳሳይ ቁጥር ግን መሆን የለበትም። ከዛ ውጭ ግን የማይረሳ ኮድ ታስገባላችሁ ማለት ነው። ከዛ በኋላ ኮዳችሁን ሁለቴ ነው የሚጠይቃችሁ። ሁለቴ ሰክሰስ ማድረጉን ቼክ ታደርጋላችሁ ማለት ነው። እኔ አሁን ኖርማሊ ራሴ የሆነ ፓስዋርድ ስላለኝ ወይም ደግሞ ከዚህ በፊት ተጠቅሜ ስለማቅ የሰጠሁትን ፓስዋርድ ከዚህ በፊት እጠቀማለሁ ማለት ነው። እሺ በዚህ መልኩ አሁን ከፍቶልኛል ማለት ነው። እዚህ ጋር የናንተ ይሄ ባዶ ሆኖ ነው የምታገኙት ማለት ነው። አዲስ ለሆናችሁ ሰዎች ይሄው ኮንታክት አድሬስ ብሎ እዚህ ጋር እንደምትመለከቱት ኮንታክት አድሬስ የሚለው ባዶ ነው ማለት ነው። እዚህ ጋር ይሄው እንደምትመለከቱት እቺ ባዶ ቦታዋ ቅድም ኮፒ ያደረግናትን ሊንክ እዚህ ጋር ፔስት የምናደርግበት ነው ማለት ነው። ስለዚህ አሁን ምን እናደርጋለን? ፕሊስ ኢንተር የምትለው ጋር ማለትም እቺ እዚህ ጋር እዚች ቦታ ላይ ማለት ነው ምን እናደርጋለን? አንዴ ጫን ብለን ይዛታለን ማለት ነው። ለምሳሌ እኔ ጫን ብዬ ያዝኩት ልክ ስለቀው ፔስት የምትል ጽሁፍ በዚህ መልኩ ምን አደረገ ማለት ነው አመጣልኝ ማለት ነው። እዚህ ጋር ፔስት የምትል ጽሁፍ መጣለች። ፔስት የምትለዋን ጽሁፍ ቀጥታ ፔስት ማድረግ ወይም ደግሞ መንካት ማለት ነው። ስነካው ሊንኩን በዚህ መልኩ እዚህ ጋር ምን አደረገልኝ ማለት ነው አስገብቶታል ማለት ነው። ይሄው እንደምትመለከቱት ነው ሊንኩ በዚህ መልኩ ገብቷል ማለት ነው። ስለዚህ አሁን ቀጣይ ስራችን የሚሆነው ሊንኩ እዚህ ጋር ከደረሰልን እዚህ ጋር ሰሚት የሚል ጽሁፍ አለ፣ ሰማያዊ ምልክት። ይሄው ሰሚት የምትለዋን አንዴ ምን እናደርጋለን? ክሊክ እናደርጋለን። ምን እናደርጋለን ማለት ነው እዚህ ጋር ቼክድ የሚል ጽሁፍ ይመጣልናል። ቁጥር ከቆጠረ በኋላ ነው። ልክ እዚህ ጋር ቼክድ የምትለዋን አንዴ እንነካለን ማለት ነው። ቼክድ የምትለዋን አንዴ እንነካለን። ከዛ ቼክድ ካደረግን በኋላ ቀጥታ ይወስደናል ማለት ነው። ራሱ ይሄው በዚህ መልኩ አምጥቶታል። ቀጥታ ሊንክ አስቀምጧል ከታች። ቅድም እንዳያችሁት የንግድ ባንክ ነበር የነበረው። አሁን ደግሞ ሜተድ የሚለው ጋር USDT TRC 20 የሚል ነው ያለው ማለት ነው። ይሄ ወደ ኮይን ነው የሚቀየረው። እዚህ ጋር $10 አለኝ። $10 ወደ ኮይን ሲቀየር ምን ያክል እንደሚሆን ራሱ ዊዝድሮ ስናደርግ የምናየው ነው የሚሆነው ማለት ነው። ስለዚህ ቀጣይ ስራችን የሚሆነው እዚህ ጋር ሊንክ ማስገባታችንን ካረጋገጥን በኋላ እዚህ ጋር ድጋሚ ምን የሚላለ ዊዝድሮ ናው የሚላለ ማለት ነው።
ስለዚህ ዊዝድሮ ናው የሚለውን አሁንም በድጋሚ እንነካለን ማለት ነው። ዊዝድሮ ናው የሚለውን ከነካም በኋላ እዚህ ጋር ምንድነው የሚለን? ያው ኤጀንቶች ከሆን ግዴታ ነው ፕሊስ ኢንተር ይለናል። አማውንት ጻፉ፣ ስንት ነው ማውጣት የምትፈልጉት የሚለውን ነገር ለማስገንዘብ ነው ማለት ነው። እዚህ ጋር $10 በታች ማውጣት አይቻልም፣ ወይም ደግሞ 100,000 ፖይንት ካልሞላልን በስተቀር ማውጣት አንችልም ማለት ነው። እዚህ ጋር $10 ብዬ ጽፋለሁ እኔ $10 ካልኩ በኋላ ከታች ሰሚት የሚል ጽሁፍ አለ። ሰሚት የሚል ጽሁፍ አለ። እሱን ጽሁፍ ሰሌክት አደርጋለሁ ማለት ነው። ሰሚት የሚለው ነካለሁ። 10 ብዬ ከጻፍኩኝ በኋላ በዚህ መልኩ ዊዝድሮዋል አማውንት $10 ኮንፊርም ማረጋግጥ እያለኝ ነው። ስለዚህ እዚህ ጋር ኮንፊርም የምትለዋን እንደምትመለከቷት እሷን እነካለሁ ማለት ነው። እሷን እነካለሁ። ስለዚህ አሁን እዚህ ጋር በራሴ ሊንክ ስለሆነ ዊዝድሮ እያደረኩት ወይም ደግሞ እየዘረዘርኩት ያለሁት በስንት ነው ማለት ነው የሚዘረዝርልኝ። በዚህ ጋር እንደምታዩት 100,000 ፖይንት በ97,536 ኮይን ነው ማለት ነው የሚቀይርልኝ። 100,000 ፖይንት በ97,536 ኮይን ይቀይርልኛል ማለት ነው። ይሄ ለኔ ትልቅ ነገር ነው ማለት ነው። ስለዚህ እንደምትመለከቱ በዚህ መልኩ የማን እንደሆነ ባለቤቱን እዚህ ጋር እንትን ለማለት ስሜን አምጥቶልኛል ማለት ነው። ስለዚህ በዚህ መልኩ መጥቷል። አሁን ምንድነው የማደርገው? እዚህ ጋር ከታች እንደምትመለከቱት ኤክስቼንጅ ኮይንስ ይላል። ኤክስቼንጅ ኮይንስ ይላል። ወደ ኮይን ቀይር እያለኝ ነው ማለት ነው። እሺ እለዋለሁ። ኤክስቼንጅ ኮይን የሚለውን ነካዋለሁ። አሁንም ምን ይጠይቀናል ማለት ነው? ፓስዋርዳችንን ቅድም ላይ የሰጠነው ወይም ደግሞ ሁልጊዜ እንግዲህ ወደ ገንዘብ ስንቀይር ሁልጊዜ ሊጠይቀን የሚችለው ፓስዋርድ ስለሆነ መጠንቀቅ መቻል አለብን ማለት ነው። ፓስዋርዳችን ላለመርሳት እዚህ ጋር ፓስዋርዴን እኔ አሁን ሰጠዋለሁ። ቀጥታ ኤክስቼንጅ ያደርግልኛል ማለት ነው። ቀደም 106,000 ምናምን አካባቢ ነበረኝ። አሁን ይኸው በዚህ መልኩ ተላልፎልሃል ቼክ አድርግ እያለኝ ነው። ዊዝድሮዋል ሰሚትድ ብሏል። እሺ ስለዚህ ቼክ የሚለውን እነካና ገብቼ ዲቴል ውስጥ ቼክ አደርገዋለሁ ማለት ነው። በዚህ መልኩ ተላልፏል ማለት ነው። ይሄን በሚመስል መልኩ ሪሲቱን ልኮልኛል ማለት ነው። እዚህ ጋር የተላከበትን አይዲም ጭምር አብሮ ልኮልኛል። እንደምትመለከቱ እዚህ ጋር ኮይኑ ምን ያክል ነው፣ ፖይንቱስ ምን ያክል ነው፣ አይዲው እዚህ ጋር አስቀምጦታል ማለት ነው። የተላለፈበትን በዚህ መልኩ ማረጋገጥ እንችላለን ማለት ነው። አሁን ፖይንታችንን ወደ ኋላ ባክ እያልን ስንመለስ ዊዝድሮ እንደተደረገ ማረጋገጥ እንችላለን ማለት ነው። ያው 100,000 ብቻ ወስዶ አሁን ስንት ቀረን ማለት ነው? እዚህ ጋር 6,000 ፖይንት ቀርቶናል ማለት ነው። ስለዚህ እዚህ ጋር ያው ኤጀንቶች ስለምታውቁት ኮይን ትሬዲንግ የሚባል አለ። ኮይን የምናስቀምጥበት ወይም ኤጀንት አካውንት ይኸው እዚህ ጋር ለምሳሌ እዚህ ጋር ነው የሚገኘው። እሱን ሰሌክት አድርገን እንገባለን ኮይናችንን ለማግኘት ወይም ደግሞ ያለበትን ቦታ ለማየት ምን ያክል አማውንት እንዳለን ወደዚህ እንደመጣ ለማየት በዚህ መልኩ ገብተን ምን ማድረግ እንችላለን ማለት ነው ማየት እንችላለን ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱ ወደ ኤጀንት አካውንቴ ኮይኑን ምን አድርግቶልኛል ማለት ነው አመጥቶልኛል ማለት ነው። የዛሬው እንግዲህ ትምህርታችን ይሄን ይመስላል ማለት ነው። ቀጣይ ደግሞ ከኤጀንት አካውንት እንዴት ወደ ኮይን አካውንት ማውጣት እንችላለን ወይም ደግሞ እዚህ ጋር ያለውን ኮይን እንዴት ወደ ጊፍታችን ማምጣት እንችላለን የሚሉትን ደግሞ በሰፊው የምናወራባቸው ነው የሚሆነው ማለት ነው። ቀጣይ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ እናንተ ራሳችሁ ይሄ ነገር ቢሰራልንና ብንማርበት መልካም ነው ብላችሁ የምታስቡትን ነገር ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ይሄን ቪዲዮ አዲስ የሆናችሁ ሰዎች እየተመለከታችሁ ያላችሁት ሰዎች ይሄን ፕላትፎርም እየተጠቀማችሁ ላልሆናችሁ ሰዎች ዲስክሪፕሽን ላይ ባለው ሊንክ አፑን ዳውንሎድ አድርጋችሁ የኛን ቲም መቀላቀልና አብረን መስራት እንችላለን ማለት ነው። ሁላችሁም እየተከታተላችሁኝ ስለነበረ አመሰግናለሁ። ቻው